የናንተ ስርና መሰረት በፍቅር ይጸና ዘንድ ሁለት ነገሮች ናቸው የተጠቀሱት። የመጀመሪያው ምንድነው? ስር። ሁለተኛው መሰረት። ስርን አስቡ። ረጅሙን ዛፍ የሚሸከመው ምንድነው? ስር ነው። ሰማይ ጠቀስ የሆነውን ህንጻ የሚሸከመው ምንድነው? መሰረት ነው። ወገኖቼ የክርስትናችንም ስር የክርስትናችንም መሰረት ፍቅር ነው። ወገኖቼ ክርስትናን ያለ ፍቅር መኖር ከባድ ነው። እንኳን ክርስትናን የሥጋ ተግባራችንን ያለ ፍቅር ማከናወን ይከብዳል። ወገኖቼ ያለ ፍቅር ጀምረን የምንጨርሰው የለም። ዛሬ ሰይጣን ስራችንን እየመታ ነው፣ መሰረታችንን እየመታ ነው። ለዛ ነው ሁላችንም ከፍቅራችን የተባረር ነው፣ ከፍቅር የተራቆት ነው። ዛሬ ሰው ሁሉ ላለማፍቀር ተጠንቅቆ ነው የሚኖረው። ግንኙነቱ ሁሉ የውሸት ነው። ተሳስቆ ተጨዋውቶ መለያየት ነው። ምክንያቱም ዘመኑ ጥርስን ነው የሚፈልገው፣ ጥርስን እንጂ ፍቅርን አይፈልግም። ወገኖቼ የሽንገላ ህይወት ደግሞ ይከብዳል። የድራማ ህይወት ያደክማል። 2 ሰዓት እኮ ነው የሚሰሩት ድራማ፣ ለዛውም በብዙ ድካም። ቀኑን ሙሉ ድራማ ቢሰሩስ ያብዳሉ። ከባድ ነው ወገኖቼ ድራማ እየሰሩ መኖር። እውነት ግን አያደክምም። ስለዚህ በእውነት ልንዋደድ ይገባል። ፍቅር ደግሞ መሰረት ነው። ፍቅር ስር ነው። ስር የሌለው ዛፍ ምንም ፍሬው ቢንጀረገግ ወገኖቼ መውደቁ አይቀርም። መሰረቱ የተናጋ ህንጻ ምንም ቢያምር መውደቁ አይቀርም። ወገኖቼ ያለ ፍቅር ያለ ፍሬ መርገፉ አይቀርም። ያለ ፍቅር ያለ ልምላሜ መጠውለጉ አይቀርም። ያለ ፍቅር ያለ ቁመና መውደቁ አይቀርም። ስለዚህ ፍቅር ያስፈልጋል። ፍቅር ጨው ነው። ጨው በወጥ ውስጥ ያሉትን እነ ቲማቲም፣ እነ ሽንኩርት፣ እነ ቃሪያ፣ እነ በርበሬ ጣዕማቸውን ዋጋቸውን እኮ እንዲያወጡ የሚያደርግ ነው። ጨው ከሌለበት ወጡ እነዚህ ሁሉ ዋጋቸውን ያጣሉ፣ ጣዕማቸውን ያጣሉ። ወገኖቼ የጸጋም ዋጋው የሚገለጠው በፍቅር ነው። ጸጋችንን በፍቅር ስናከናውን ነው ያን ጊዜ የጸጋ ሞገስ የሚኖረው፣ መወደድ የሚኖረው፣ ምርኮ የሚኖረው። ፍቅርን ደግሞ ከክርስቶስ ተምረናል እኮ። እሱ ፍቅርን አስተምሯል። የሚዳሰስ አካል ያለው ፍቅር መድኃኔዓለም ኢየሱስ ክርስቶስ ነው። ፍቅር ወገኖቼ በመልእክተኛ አይሆንም። ፍቅር በቃል ብቻም አይሆንም። ስለዚህ ራሱ ወርዶ ፍቅሩን ገለጠ። ሰው መሆኑ፣ መጠመቁ፣ መስቀል መሸከሙ፣ መሞቱ፣ መነሳቱና ማረጉ ይሄ ፍቅር ነው። ስለዚህ እርስ በርሳችን መዋደድ የምንችለው ወገኖቼ የክርስቶስን ፍቅር ስናይ ብቻ ነው። እንዴት እንደወደደን ስንረዳ ሰዎችን ለመውደድ አይከብደንም። ምክንያቱም ሰው በራሱ የሚወደድ እኮ አይደለም። ሰው በራሱ የሚማርክ ነገር የለውም። እንድንዋደድ የሚያደርገን በክርስቶስ መታየታችን ነው። ሰውን በክርስቶስ አውቃለሁ ያለው ቅዱስ ጳውሎስ ለዛ ነው በሁለተኛ ቆሮንቶስ ምዕራፍ 12 ላይ በክርስቶስ አውቃለሁ። ሰውን በዘሩ አትወቁት፣ ሰውን በቋንቋው አትወቁት፣ ሰውን በሀብቱ አትወቁት፣ ሰውን በዝናው አትወቁት። እንድትዋደዱ እንድትፋቀሩ ከፈለጋችሁ ሰውን በክርስቶስ ወቁት። የማፍቀር ኃይላችን የማፍቀር ብርታታችን እርሱ ነው።